ይሄን ቪዲዮ የምትልክልኝ እጁ ላይ ብር እያለ ምን ልስራ ብሎ ለሚያለቃቅሰው ጀለስ ላክለት። ዴይ9 ምርጥ የሆኑ የቢዝነስ አይዲያዎች ሼር የምናደርግበት ቀን ነው። ይሄን ዋል ፕሪንቲንግ ተመልከቱት። ጽድት ያለ ስዕሎችን ግድግዳ ላይ ፕሪንት በማድረግ ብር ማተም ትጀምራላችሁ ማለት ትችላላችሁ። ከዚህ በፊት 3 ቀን 4 ቀን የሚወስድባቸው ለአርቲስቶች ይሄን ለመሳል በ10 እና በ20 ደቂቃ ስር ጽድት ያለ ስዕሎች ለተለያዩ ሬስቶራንቶች ወይም አዲስ ለሚከፈቱ ካምፓኒዎች በመስራት ፓሲቭ ኢንካም ማግኘት ትችላላችሁ። ኦልሬዲ አክቲቭ ኢንካም ማለት ራሱ ከባድ ነው። በጣም ለትንሽ ደቂቃ ነው የምትወስዱት፣ ግን የምታገኙት ብር በጣም ትልቅ ገንዘብ ነው። እንደምታዩት ነው ማሽኑ አሴምብል ለማድረግ ራሱ አይከብድም። ባለንበት ቦታ ላይ አሴምብል ማድረግ እንችላለን። ከተለያዩ መኪኖች ጋር ደግሞ ፊት ያደርጋል፣ ምክንያቱም የሚነቃቀል ነው። በፈለግንበት ሰዓት ደግሞ የምንገጣጥመው ነው። ማሽኑ እንደምታዩት ብዙም የተካበደ አይደለም። ይሄ ማሽን ግን አገራችን ስር በማምጣት የተለያዩ ሬስቶራንቶችን ወይም ድርጅቶችን በማሳመር ሀብትን መገንባት እንችላለን። ይህን ፔጅ ፎሎ ካደረጋችሁ ፎሎ አድርጉ። እንደነዚህ አይነት ቀውጢ የቢዝነስ አይዲያዎችን በየቀኑ ስለምለቅ ማለት ነው። ዛሬ 9ኛው ቀን ላይ ደርሰናል። ነገ 10ኛው ቀን ምርጥ የሆነ የቢዝነስ አይዲያ ስለምለቅ እንዳትቀሩ። ፎሎ፣ ላይክ፣ ሼር አድርጉ። ይሄን ቪዲዮ ግን ስፔሲፊካሊ ሼር እንድታደርጉ ፈልገው ብር ኖሯቸው ምን ልስራ ብለው ለሚያማሩ ጀለሶቻችሁ ሼር አድርጉት።